والله ይሄንን ቪዲዮ ብታሳልፈው ከኔ ላይ ምንም ነገር አይጎልብኝም እኔ ምንም የምጎደው ነገር የለም አንተ ግን በማዳመጥና በማየት ተጠቀምበን ነበር እስኪ ይሄን ቪዲዮ ልብ ብለህ አዳምጠውና ለእህት ወንድሞቻችሁ ሼር አድርጎላችሁ ወደ ቪዲዮ ጨንቆሃል አዝናሃል ሐሳብ አእምሮህን ውጥርጥር አድርጎታል አላህ Subhanahu Wa Ta'ala ከዚህ ጭንቀትህ ከሐዘነ ከሐሳብ እንዲያወጣህ እንዲገላግልህ ትፈልጋለህ እንግዲያውስ ከፈለክ ይሄን የአላህ Subhanahu Wa Ta'ala ንግግር ልብ ብለህ አድምጥ ይሄን የአላህ Subhanahu Wa Ta'ala ንግግር ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ ኮፒ ሊንክ ሼር ሪፖስት አድርጉት በእذنላህ ተዓላ አጅሩ ከአላህ ነው አላህ Subhanahu Wa Ta'ala በቁርአኑ ምን አለ وإذا سألك عبادي عني ባሮችም ከእኔ በጠየቁህ ጊዜ እንዲህ በላቸው فإني قريب እኔ ቅርብ ነኝ أجيب دعوة الداعي إذا دعان የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ ከዛም አላህ መስፈርቱን አስቀመጠ አላህ ዱዓህን እንዲቀበልህ ካለህበት ጭንቀት ሐሳብ ሐዘን እንዲያወጣ ከፈለክ ይሄን የአላህ Subhanahu Wa Ta'ala መስፈርት ስማ አስከተለና ምን አለ አላህ فليستجيبوا لي ለኔም ይታዘዙ ባዘዝኩት ነገር በአግባቡ ይታዘዙ በከለከልኩት ነገር በአግባቡ ይከልከሉ ሽርክን ውድቅ እንድታደርግ አላህ Subhanahu Wa Ta'ala ብቻና ብቻ ማምለክ እንዳለብህ አዟል በዚህ ትታዘዛለህ ሰላትን ወቅቱን ጠብቀህ እንድትሰግድ አዟል ወቅቱን ጠብቀህ ትሰግዳለህ ከከለከለህም ነገር ትከለከላለህ አስከተለና ምን አለ ወልዩእሚኑ ቢ በኔ የሚመኑ ለዓለሁም ይርሹዱን ሊመሩ ይከጀላልና አለ አላህ Subhanahu Wa Ta'ala ስለዚህ መፍትሄዎችን ከፈለክ አላህ Subhanahu Wa Ta'ala ይኸው ባስቀመጠልህ መፍትሄ ተግብር በእذنላህ ተዓላ የሚያምር ውጤት ከፊት ለፊት ታገኛለህ